ሰላም የሃኖን ቲዩብ ቤተሰቦች እንደምን ቆያችሁልን? በዛሬ ቪዲዮ የማሳያችሁ እንግዲህ እንደዚህ ያማረ የሰዓት ዲዛይንን እንዴት መስራት እንችላለን የሚል ነው። እናም ለዚህ ሰዓት እንግዲህ የምንጠቀመው 40 በ40 ሴንቲሜትር የሆነ ኤምዲኤፍ በ1.8 ቲክነስ እና ኮፊ ከለር ወይም ደግሞ ብራውን ከለር ከነጭ ፒግመንት ጋር አንድ ላይ እንጠቀማለን። ጄል ፒግመንቶችን ማለት ነው። እናም ጎልደን ሻይነር እና ክሪስታሎችን ማዘጋጀት ይኖርብናል። ከዛ በኋላ እንግዲህ ከኛ የሚጠበቀው የወርክ ስፔሳችንን ሌቨልነት መጠበቅ ወይም ውሃ ልኩን ቼክ ማድረግ ይኖርብናል። ከዛ ባሻገር ደግሞ ለዚህ ስራ የሚያስፈልገን ኢፖክሲ 176 ግራም ነው። 176 ግራሙን በ3/1 ሬሾ አሁን እንሰራለን። 132 ግራም ረዚን ያስፈልገናል። እንዲሁም ደግሞ 44 ግራም ሃርድነር ማለት ነው። ታዲያ እነዛን ሜዥር እያደረግን በመጀመሪያ ረዚናችንን እዚህ ጋር ሜዥር አድርገናል። ከዛም ባሻገር ደግሞ ሃርድነራችንን ደግሞ ሜዥር ካደረግን በኋላ ከ3 እስከ 5 ደቂቃ በካፓችን ውስጥ በቀስታና በዝግታ ሚክስ እናደርጋለን። እዚህ ጋር ፎም እየተጠቀመች ያለችው ተማሪያችን ነች። ታዲያ ተማሪያችን ፎሙን የምትጠቀምበት ምክንያት ኢፖክሲው ላይ በሚክሲንግ ወቅት በብል እንዳይፈጠር ያንን ለማስወገድ ነው ማለት ነው። እናም እነዛን ሚክስ አድርገን ከ3 እስከ 5 ደቂቃ ካቆየን በኋላ በ3 ካፖች ይህንን ኢፖክሲ እንከፋፍለዋለን ማለት ነው። እዚህ ጋር የምንጠቀመው አንደኛ ለነጭ ፒግመንታችን እንዲሁም ደግሞ ለብራውን ፒግመንታችን እና ለክሪስታላችን የሚያስፈልገንን በእነኚህ በ3 ካፖች ወይም ደግሞ በ3 ብልቃጦች ሜዥር አድርገን ወይም ከፋፍለን እናስቀምጣለን። እናም እዚህ ጋር የምትመለከቱትን የወንዝ ምስል ለመፍጠርና በመካከል ላይ ነጩን ፒግመንታችሁን ለማፍሰስ በመጀመሪያ ደረጃ ከ2 እስከ 3 ሴንቲሜትር ዊድዝ ያለው ቦርደር ትሰራላችሁ ማለት ነው። ይሄ ቦርደር ታዲያ የሚጠቅመን ክሪስታላችንን ለማድረግ ነው ማለት ነው። እናም ያንን አድርገን ከጨረስን በኋላ በመካከል ላይ ነጩን ፒግመንታችንን ካፈሰስን በኋላ በመጀመሪያ በእጃችን የተወሰነ ሌቭል እንዲሆን ወይም ደግሞ እንዲዳረስልን እናደርጋለን። ከዛም በመቀጠል በሁለተኛው ካፓችን ላይ ሚክስ ያደረግነውን የብራውን ኢፌክት ያለውን ፒግመንታችንን በላዩ ላይ በማፍሰስ ይህንን ታዲያ በተወሰነ መልኩ ከፍታ ሰጥተን በፎም እንደምትመለከቱት እንነፈዋለን ወይም ደግሞ በተን እንዲል ይህንን የምትመለከቱትን የሼዲንግ ኢፌክት እንዲሰጠን በፎምን ተጠቅመን ገፋ ገፋ እናደርገዋለን ማለት ነው። ባክኤንድ ፎርዝ እያደረግን ገፋ ገፋ ስናደርገው የምትመለከቱትን ኢፌክት ይሰጠናል። እዚህ ጋር እየሰሩ ያሉት እንደምትመለከቱት የሃኖን ሬዚን ኤንድ ክራፍት ተማሪዎቻችን ናቸው። ይህንን እጅግ ያማረ ስራ በእኛ እጅ ሳይሆን በተማሪዎቻችን እጅ ጭምር እያሰራ እንገኛለን ማለት ነው። በአካል መታችሁ መሰልጠን የምትፈልጉ ሰዎች አሁን ላይ በአዲስ አበባ ካራቆሬ አካባቢ፣ ካራቆሬን የማታውቁት ሰዎች ካላችሁ አየር ጤናን አለፈ ብሎ የሚገኝ ቦታ ሲሆን በማንኛውም ሰዓት በሚመቻችሁ ሰዓት በ0910 138784 ደውላችሁ ወይም ደግሞ በ0923 6361 11 ላይ በመደወል ኮንታክት ልታደርጉና ልታገኙ ትችላላችሁ። የኦንላይንም ስልጠናን ስለምንሰጥ በኦንላይንም መሰልጠን የምትፈልጉ በውጭ ሀገራት ያላችሁ በዙም ሚቲንግም እንዲሁም ደግሞ በተለያዩ ፕላትፎርሞችን በመጠቀም ለምሳሌ ቴሌግራም ላይ ቪዲዮ ኮሎችን በማድረግ ፊት ለፊት እንዳለን ወይም ደግሞ በአካል እንደተገናኘን ሆነን ስራዎችን የምንሰራ ይሆናል። ታዲያ አሁን እንግዲህ ኢፖክሲያችን የተወሰነ ደረቅ ብሏል፣ ፎርም ይዞልናል። በቀጣይ የሚጠበቅብን ብራውን ፒግመንታችንን ማፍሰስ ነው ማለት ነው። ይህንን የምትመለከቱትን የቡናማ ከለር ወይም ደግሞ ብራውን ከለር ፒግመንታችንን የተወሰነ ካፈሰሰን በኋላ እንደምትመለከቱት እንግዲህ ነጩ ፒግመንታችን ላይ እንዳደረግነው በመጀመሪያ በእጃችን የተወሰነ ሌቭል እንዲሆንልን እናደርጋለን። ከዛም በኋላ በብሎች ካሉ እነሱን ለማጥፋት ደግሞ ፎማችንን ሂትጋንም ከሆነ ደግሞ የያዛችሁት በሂትጋን የተወሰነ ርቀት ጠብቃችሁ ማጋል ወይም ደግሞ ፎርም እንዲይዝላችሁ ገፋና መለስ እያደረጋችሁ በሂትጋናችሁ የምትሄዱበት ይሆናል። ነገር ግን ከዛ በፊት ቅርጹን እንዲይዝላችሁ በእጃችሁ ገፋ እያደረጋችሁ ሌቭሉን መጠበቁን ታዲያ የምትሰሩበት ሰርፌስ ማለትም ከታች ሌቭሉን ካልጠበቀላችሁ ወደ አንድ ቦታ ላይ ይፈስና አኒቭን ሰርፌስ የምንለውን ወይም ደግሞ በአንድ ቦታ ጎርበጥ በአንድ ቦታ ላይ ደግሞ ዝቅ የማለትን ነገር ልታስተውሉ ትችላላችሁ። ይሄ ታዲያ ስራን እጅጉን ስለሚያበላሽ እዚህ ጋር ከመስራታችሁ ወይም ኢፖክሲን ማፍሰስ ከመጀመራችሁ በፊት ሌቭል እንድታደርጉ እመክራለኝ። ይህንን ታዲያ ቪዲዮችን ሲጀምር ያሳየነው ነው። እናም በምትመለከቱት መልኩ በእጇ ሌቭል አድርጋ ተማሪያችን እየጨረሰች ትገኛለች። ይህንን ያማረ ስራ ሌቭል አድርጋ ከጨረሰች በኋላ ደግሞ በጎን በኩል ያለውን ስራ ትጀምራለች ማለት ነው። እንደምትመለከቱት ሳይድና ሳይድ ላይ የምናፈሰው የቡናማ ከለር ፒግመንታችንን ብቻ ነው። ነገር ግን በመካከል ላይ ሪቨር የሚመስለው ወይም ደግሞ ይሄ የወንዝ ቅርጽ ያለው ቦታ ላይ ደግሞ ነጩን ፒግመንታችንን አፍስሰን በዛ ላይ ደግሞ የተወሰነ
ኢፌክት እንዲሰጠን ምክንያቱም ዝም ብሎ ነጭ ብቻ ከሚሆን ብለን የደባለቅነው ቡናማ ከለር አለ። ያንን እናንተ መጠቀም ትችላላችሁ ከለሮቹን እየቀያየራችሁ። ምክንያቱም እኛ በተለያዩ ከለሮች ተመሳሳይ ዲዛይኖችን እንሰራለን። ለምሳሌ ሳይድ እና ሳይድ በሰማያዊ አድርጋችሁ በአረንጓዴ አድርጋችሁ የተለያዩ ኢፌክቶችን መስጠት ትችላላችሁ። ከእናንተ የሚጠበቀው ግን በመጀመሪያ ይህንን መሀል ላይ የምታዩትን አካፋይ ለመስራት ቢያንስ ከ2 ሴንቲሜትር እስከ 3 ሴንቲሜትር ጋፕ ሰጥታችሁ፣ ምክንያቱም እቺ ጋፕ የምታገለግለን በመጨረሻ ክሪስታላችንን ስናስቀምጥ ስለምትመለከቱት። አሁን እዚህ ጋር ተማሪያችን የተቀመመውን ወይም ደግሞ ክሪስታል እንደምታውቁት እንግዲህ የዚህ አይነት ከለር ሳይሆን አረንጓዴያማ አይነት ከለር ነው ያለው። ያንን ከለር ታዲያ መጀመሪያ እኛ በፒግመንቱ በጥብጠን ማዘጋጀት ይጠበቅብናል ማለት ነው። ፒግመንታችሁ እዚህ ጋር መብዛት የለበትም። እዚህ ጋር መብዛት ያለበት ክሪስታሉ ነው እንጂ ፒግመንቱ አይደለም። ምክንያቱም ያቀጥንባችኋል። እንዳያቀጥንባችሁና ልክ እንደምትመለከቱት ወፈር ብሎ ቦታውንና ቅርጹን ጠብቆ እንዲቀመጥላችሁ የምትጠቀሙትን ኢፖክሲ በጣም ታሳንሱትና ከዛም ክሪስታላችሁን በዛ አድርጋችሁ በአንድ ካፕ ላይ መበጥበጥ ነው ማለት ነው። ለከለር ብቻ ከለር እንዲሰጠላችሁ ብቻ ወይም ደግሞ ይሄ የምትመለከቱትን ብራውን ከለር እንዲያመጣላችሁ ብቻ እንደዛ ታደርጋላችሁ ማለት ነው። ያንን ካደረጋችሁ በኋላ በመካከል ማካፊያ አድርጋችሁ ያስቀመጣችሁበት ወይም ደግሞ እዚህ ጋር የሚታያችሁ ስፔስ ላይ ክሪስታሉን መሙላት ነው ማለት ነው። ክሪስታሉን እንግዲህ ስፓቹላ ካላችሁ በስፓቹላ መጠቀም ትችላላችሁ። ስፓቹላ ከሌላችሁ ደግሞ ማንኛውም እንጨት ንጹህና የማይፈረካከስ እንጨትን ተጠቅማችሁ በመካከል ላይ ይህንን የምትመለከቱትን የክሪስታል ኢፌክት መስጠት ወይም ደግሞ ክሪስታሉን ቅርጹን ጠብቃችሁ መደርደር ትችላላችሁ ማለት ነው። እናም ቀደም ሲል እንደነገርኳችሁ የምንበጠበጥበት ይህንን ክሪስታል የምንበጠበጥበት ኢፖክሲ እጅግ በጣም ማነስ አለበት። ጀስት ለከለር ነው እንጂ የምንፈልገው። ምክንያቱም ከቀጠነ እዚህ ጋር እንደምትመለከቱት ወደ ነጩ ይገፋብናል ወይም ደግሞ ይህንን ብራውን ከለር ወደ ነጩ ያመጣብንና የማንፈልገውን ኢፌክት ይሰጠናል ማለት ነው። ነገር ግን ጥርት እንዳለ እንዲጨረስ ከፈለጋችሁ በጣም በወፈረ መልኩ ወይም ደግሞ ክሪስታሎቹ ብቻ ኦልሞስት ክሪስታሉ ብቻ የሚያስፈልገው ጀስት ለከለሪንግ ብቻ ስለሆነ ኢፖክሲው እንደዛ አድርጋችሁ በመካከል ላይ መደርደር ትችላላችሁ። የምትመለከቱት ቪዲዮ እንግዲህ ጥርት አድርጎ ስለሚያሳይ ለእናንተ መግለጹ አያስፈልግም ማለት ነው። ምክንያቱም እዚህ ጋር ቪዲዮ ላይ እንደተከተላችሁ በሳይድ እና በሳይድ አድርጋችሁ መጨረስ ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮችን ይህንን ይመስላል። በቀጣይ ደግሞ በተለያዩ ቪዲዮዎች እንመጣለን ማለት ነው። የሃኖን ኢፖክሲ አማርኛ ቻናላችን እንግዲህ አዲስ እንደሆነ ይታወቃል። ነገር ግን ዋና ቻናላችን ላይ በእንግሊዝኛ ቱቶሪያሎችን እየሰጠን እንገኛለን። ምክንያቱም እዛ ላይ የተለያዩ ከህንድ ሀገራት እንዲሁም ከፓኪስታን ኢቨን ከዩኤስኤም ጭምር እንድንሰራላቸው እየጠየቁንና በኮሜንት እያሳወቁን ስለነበረ ኮንቴንታችንን ወደ እንግሊዝኛ ቀይረነዋል ማለት ነው። እናም የአማርኛ ኮንቴንቶችን ከሃኖን ኢፖክሲ በዚህ በአማርኛ ቻናላችን ላይ ታገኙታላችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ለስልጠናና ለተለያዩ ጥያቄዎች ካላችሁ ደግሞ ስልክ ቁጥራችን ከታች ይገኛል። በዛ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። እስከ ቀጣይ ቪዲዮ መልካም ቆይታ።